ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን አላችሁ? ይህ ማረፊያ ሚዲያ ነው። በዚህ ዝግጅት የሰው ልጅ ስሜትና ታሪክ ወደሚፈተንበት፣ በጥላቻ መሃል ፍቅር ወደሚያበብበትና በሞት ቀጠና ውስጥ በሺ የሚቆጠር ሕይወትን ወደሚታደግበት አስገራሚ ጉዞም እንወስዳቸዋለን። አበው ታሪክን ወደኋላ ይሉ ዘንድ ብዙዎች በዝምታ ያለፏቸውን ነገር ግን ዓለም ሊያውቃቸው የሚገቡ እውነተኛ ክስተቶችን ወደ እናንተ እናደርሳለን። ዛሬ የምንተርክላችሁ ታሪክ ልባችሁን እንደሚነካ ሕሊናችሁንም እንደሚያከራክር አንጠራጠርም። ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረግ ሳትረሱ እስከ መጨረሻው ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። ፍቅር ምንድነው ለሚለው ጥያቄ ምላሽ ለመስጠት አንዳንድ ጊዜ የታሪክ መዝገቦችን መግለጥ የግድ ነው። ፍቅር ንጉሶችን ከዙፋናቸው አውርዷል፣ ጀግኖችን በበረሃ አስቀርቷል፣ ጠላቶችንም በአንድ ማዕድ ላይ አስቀምጧል። ለፍቅር ሲባል የተከፈለ መስዋዕትነት ሲነሳ ከሚነሱ ሰዎች መካከል የብሪታንያው ንጉስ ኤድዋርድ ስምንተኛ ይታወሳል። ንጉሱ የወደዳትን ሴት ዋሊስ ሴምፕሰንን ለማግባት ሲል ብቻ ዓለምን የሚገዛበትን ዘውዱንና ዙፋኑን አውልቆ ጥሎ ለፍቅሩ ሲል ስደትን መርጧል። አክሊልና በትረ መንግስት ፍቅር በታች የሆኑበት ያ አጋጣሚ ለብዙዎች እስካሁን እንቆቅልሽ ነው። ወደ ስለላ ሰዎችና ጥልማሞቶች ዓለም ስንመጣ ደግሞ የቀድሞዋ ሶቪየት ህብረት ከፍተኛ የደህንነት መኮንን የነበረው ኦሊግ ጎርዴቭስኪ ይታወሳል። ይህ ሰው ለፍቅሩና ለህሊናው ሰላም ሲል የሀገሩን ጥብቅ ሚስጥር አሳልፎ ለምዕራባውያን በመስጠት የኒውክሌር ጦርነት እንዳይነሳ ታግሏል። ፖለቲከኞች ለፍቅር ሲሉ ስልጣናቸውን፣ ሰላዮች ለፍቅር ሲሉ ሚስጥራቸውን አሳልፈው ሰጥተዋል። ዛሬ የምንተርክላችሁ ታሪክ ግን ከነዚህ ሁሉ የተለየ ነው። ይህ ታሪክ የሚለየው በሁለት የእርስ በርስ ጦርነት በተሰለፉ ወታደሮች መካከል የተፈጠረ በመሆኑ ነው። አንዱ የሌላውን ወገን ለመግደል አፈሙዝ በደቀነበት፣ ምሽግ በምሽግ ላይ እሳት በሚተፋበትና የሰው ልጅ ጥላቻ ጣሪያ በነካበት የኢትዮ ኤርትራ ጦርነት መሃል ተከስቶ የነበረ ድንቅ የፍቅር ታሪክ ነው። በአዲ ሐኪም በረሃዎች ውስጥ በሁለት የራዲዮ ኦፕሬተሮች መካከል የበቀለው ይህ አስደናቂ ፍቅር የሁለት ሰዎችን ሕይወት ብቻ ሳይሆን የሺዎችን ነፍስ የታደገ አስደማሚ ገድል ነበር ይለናል ታሪኩን የሚነግረን ምንጫችን። ዓመተ ምሕረቱ በኢትዮጵያ አቆጣጠር 1992 ነው። ኢትዮጵያና ኤርትራ በታሪካቸው አይተውት በማያውቁት እልህ አስጨራሽ ጦርነት ውስጥ ናቸው። በአንድ ወቅት የደርግ መንግስትን በጋራ ታግለው የጣሉ ሁለት መንግስታት አሁን ፍቅራቸው ንፋስ ገብቶት ቃታ ተማዘዋል። የወቅቱ የኢትዮጵያ መከላከያ ሰራዊት ምዕራብ ግንባር 110ኛ ኮር ከተከዘ እስከ ባድመ ያለውን ሰፊ ግንባር ይዞ ሰፍሯል። በዚህ ግንባር ላይ አዲ ሐኪም የምትባለው ስፍራ ልዩ ትኩረት የሚሰጣት ቦታ ናት። አዲ ሐኪም በከባድ መሳሪያ ቢደበደብ እንኳን የማይፈርስ በኮንክሪት የተገነባ ጽኑ ምሽግ ያላት ስልታዊ ስፍራ ነበረች። እዚህ ስፍራ ላይ ወታደሩ የሚኖረው ከመሬት በታች በሆኑ ጠባብና ጨለማ ምሽጎች ውስጥ ነው። የአሸዋ ቦርሳዎች፣ የሽዋ አጥርና የባሩድ ሽታ የዕለት ተዕለት ሕይወት አካል ናቸው። በኢትዮጵያ ሰራዊት ምሽግና በኤርትራ ሰራዊት ምሽግ መካከል ያለው ርቀት ከ1 ኪሎ ሜትር ያንሳል። በዚህ ምሽግ ውስጥ የአንድ ጦር እስትንፋስና አይን የሆኑ ወጣቶች አሉ። እነሱም የሬዲዮ ኦፕሬተሮች ናቸው። በውትድርና ዓለም ውስጥ ሬዲዮ ኦፕሬተር ማለት የእዙን መልእክት የሚያደርስ፣ መረጃን የሚቀበልና የጠላትን እንቅስቃሴ የሚሰልል የሰራዊቱ የደም ስር ነው። የሬዲዮ ግንኙነት ተቋረጠ ማለት ያ ጦር አይንና ጆሮ የሌለው አካል ሆነዋል ማለት ነው። ወይ ይማረካል ወይም ደግሞ በድንገተኛ ጥቃት ይደመሰሳል። እነዚህ ወጣት የሬዲዮ ኦፕሬተሮች የሚመለመሉት በከፍተኛ ንቃትና በአእምሮ ቅልጥፍናቸው ነው። ድምጻቸው የህይወትና የሞት መልእክት ተሸካሚ ነው። ወደ ዋናው ታሪክ ከመግባታችን በፊት በአዲ ሐኪም ግንባር የተፈጸመውን አንድ ጀግንነት ማውሳት ለታሪኩ ጥሩ መነሻ ይሆነናል። በኢትዮጵያና በኤርትራ ምሽጎች መካከል ከ1 ኪሎ ሜትር ያነሰ ርቀት አለ ብለናል። በመካከላቸው ማንም ዝር የማይልበት በሁለቱም ወገን ኢላማ የተደቀነበት የፈሪ ቦታ የሚባል ስፍራ ማለት ነው። ማንም ሰው እዚያ መሬት ላይ ከታየ ከሁለቱም ወገን የጥይት ሩምታም ይዘንብበታል። አንድ ቀን የኤርትራ ጦር ታንክ ተበላሽቶ
በዚህ አስፈሪ ስፍራ ላይ ቆመም። የሻዕቢያ ወታደሮች ታንኩን ጠግነው ለመውሰድ ቀናት ፈጅቶባቸዋል። እነሱ ቀን ጠግነው ጥለውት ሲሄዱ አንድ ጀግና የኢትዮጵያ ወታደር በየምሽቱ እየተሳበ በመሄድ የጥገናውን ሂደት ይከታተል ነበር። እንደ ድመት ኮቴ ሳያሰማ የሌሊቱን ጸጥታ ተገን አድርጎ ጠላቶቹ ምን ደረጃ ላይ እንደደረሱም ይሰልላል። አንድ ምሽት ታንኩ ተጠግኖ ለሥራ ዝግጁ መሆኑን ሲያይ የበላይ ትዕዛዝ ሳይጠብቅ ሁለት ደፋር ጓደኞቹን አስከትሎ በድፍረት ወደ ታንኩ ገባ። ታንኩንም በፍጥነት አስነስተው እየነዱ ወደ ኢትዮጵያ ምሽግ አመጡት። ይህ ጀግንነት በመላው ሰራዊት ዘንድ ትልቅ ወኔን የፈጠረ ክስተት ነበር። በዚህም ከፍተኛ ሽልማት ተበርክቶለታል። አዲ ሐኪም እንዲህ አይነት ነፍስን የሚነጥቁ ጀብዶች የሚሰሩባትና ሁለት ጦሮች የተፋጠጡባት ስፍራ ናት። በአዲ ሐኪም ምሽግ ውስጥ በኢትዮጵያ በኩል አንድ ወጣት የሬዲዮ ኦፕሬተር አለ። በኤርትራ በኩል ደግሞ በተመሳሳይ አፍላ ዕድሜ ላይ ያለች ለግላጋና ቆንጆ ሴት የሬዲዮ ኦፕሬተር ተመድባለች። ስራቸው መረጃን መጥለፍና የጠላትን እንቅስቃሴ መከታተል ነበር። በመጀመሪያ ግንኙነታቸው እንደ ማንኛውም ጠላት ወታደር በመሰዳደብና በመዘላለፍ የተሞላ ነበር። በሬዲዮ ሞገድ ወይም ፍሪኩዌንሲ ውስጥ እየገቡ አንተ ወራሪ፣ አንቺ ወሬኛ እየተባባሉም ይካሰሱ ነበር። ነገር ግን በዚያ መጥፎ ንትርክ ውስጥ አንድ የማይታወቅ ስሜት ስር እየሰደደ እንደነበር የገባቸው ቆይቶ ነው። ቀኑ እየረዘመ ሲሄድ ያ ድምፅ ለሁለቱም እንግዳ የሆነ ስሜት መፍጠር ጀመረ። የዕለት ስራቸውን እንደጨረሱ ማንም በማያውቀውና ጦሩ በማይጠቀምበት ሚስጥራዊ ቻናል ላይ መገናኘት ጀመሩ። መጀመሪያ ስለ ጦርነቱ ከንቱነት፣ ቀጥሎም ስለ ቤተሰቦቻቸውና ስለ ናፍቆታቸው ማውራት ጀመሩ። የሞት ድባብ በነገሰበት ምሽግ ውስጥ ሆነው በድምጽ ብቻ የሚግባቡ ሁለት የልብ ጓደኛሞችም ለመሆን በቁ። ድንገት ግን ክስተቱ አቅጣጫውን ቀየረ። ኤርትራዊቷ ኦፕሬተር ለኢትዮጵያዊ ወታደር የፍቅር ጥያቄ አቀረበችለት። ወታደሩ ደነገጠ። ይሄማ ወጥመድ ነው ብሎ ማሰበ። እንዴት አፈሙዝ በተደቀነበት ሜዳ ላይ ፍቅር ሊኖር ይችላል ሲል ለራሱ ደጋግሞ ጠየቀ። ጉዳዩንም ወዲያውኑ ለቅርብ አለቃው ተናገረ። አለቃውም እንደ ወታደራዊ መሪ ሳይሆን እንደ አባት አሰበና አትራቃት፣ ነገር ግን በጥንቃቄ አውራት፣ ምናልባትም የምናገኘው መረጃ ሊኖር ይችላል የሚል መመሪያ ሰጠው። ልጅቱ ግን በእውነትም ፍቅር ይዟታል። ፍቅር ደግሞ ፍርሃትን ያጠፋል። አንድ ቀን እዚያ የፈሪ ቦታ በሚባለው ስፍራ ላይ እንገናኝ የሚል ጥያቄ አቀረበችለት። ይህ በውትድርና ሕግ የሞት ቀጠሮ እንደማለት ነው። ለኢትዮጵያዊ ወታደር ትልቅ ፈተና ሆነበት። ብሄድ ይገሉኝ ይሆን ወይስ ሊያፍኑኝ ነው የሚሉ ጥያቄዎችም በአእምሮ ተመላለሱ። አለቆቹ ግን ጥብቅ ጥበቃ አዘጋጅተው አነጣጣሪ ስናይፐር ተኳሾችን በየቦታው ደብቀው እንዲሄድ ፈቀዱለት። ጥንዶቹም በዚያች በጨረቃ ብርሃን በታጀበች ምሽት በሁለቱ ሰራዊቶች መካከል ባለችው አስፈሪ መሬት ላይ ተገናኙ። ለመጀመሪያ ጊዜም ተያዩ። አሁን በሬዲዮ ድምጿን ብቻ የሚያውቃት ልጅ ከፊቱ ቆማለች። ምንም የጦርነት ጥላቻ የሌለባት በፍቅር ዓይን የምትመለከተው ንጹህ ወጣት። በዚያች ቅጽበት የጠመንጃ ድምፅ ጸጥ አለ። በሁለቱ ምሽጎች መካከል ተቃቀፉ፣ ተሳሳሙ። በሁለት ለጦርነት በተሰለፉ ሀገራት መካከል በሁለት ምሽጎች መሃል ፍቅር ድል አደረገም። በመጨረሻም ተለያይተው ወደ የምድባቸው ተመለሱ። ነገር ግን ያን ዕለት የጀመረው የልብ ትስስር ከምሽጉ በላይ የበረታ ሆነ። ጥቂት ቀናት አለፉ። የሻዕቢያ የጦር አዛዦች በአዲ ሐኪም የኢትዮጵያ ምሽግ ላይ ከፍተኛና ድንገተኛ ጥቃት ለመሰንዘር ዘመቻ አቀዱ። ይህ ዘመቻ በከባድ መሳሪያ የታጀበና ምሽጉን ሙሉ በሙሉ የሚያወድም ነበር። መረጃውም ለኤርትራዊቷ ኦፕሬተር ደረሰም። ውስጧ በድንጋጤ ተመታ። ፍቅረኛዋ ያለበት ቦታ ሊጋይ መሆኑን አወቀች። በዚያች ሰዓት ለሷ ሁለት ምርጫዎች ነበሩ። አንደኛው ለሀገሯ ታማኝ ሆና ዝም ማለትና ፍቅረኛዋን ለሞት አሳልፋ መስጠት፣ ሁለተኛው ደግሞ ፍቅሯን አስቀድማ የሚስጥር መረጃውን አሳልፋ መስጠት ነበር። እሷ ግን ሁለተኛውን መረጠች። በሚግባቡበት ሚስጥራዊ ኮድ አማካኝነት የት ነህ ብላ ጠየቀችው። ያለበትን ስፍራም ነገራት። በአስቸኳይ መላው ሰራዊት ወደ ኮንክሪት ምሽግ ውስጥ ይግባ፣ አደጋ አለ ስትል በጭንቀት
አስጠነቀቀችው። ኢትዮጵያዊው ኦፕሬተር ወዲያውኑ መረጃውን ለአለቆቹ አደረሰ። ትዕዛዝም ተላለፈ። መላው የ110ኛ ኮር ሰራዊት ከሜዳውና ከላይኛው ምሽግ ተነስቶ ወደ ጥልቁ የኮንክሪት ምሽግ ውስጥ ገባ። ጥቂት ደቂቃዎች ብቻ ነበር የቀሩት። ድንገት ምድሪቱ ተናወጠች። የሻዕቢያ ከባድ መሳሪያዎች በአዲ ሐኪም ላይ እሳት አዘነቡ። ድብደባው ምሽጉን ሊያፈርሰው ቢያስፈራራውም ሰራዊቱ ግን በኮንክሪቱ ጥበቃ ስር ተርፎ ነበር። ሻዕቢያ ያገኘው ባዶ መሬት ብቻ ነው። ዘመቻውም ከሸፈ። ይህ ዘመቻ እንዲከሽፍ ያደረገችው ደግሞ የሻዕቢያ የራሱ ወታደር የሆነችው በፍቅር የታወረችው የሬዲዮ ኦፕሬተር ነበረች። ከጥቃቱ በኋላ ልጅቷ ስጋት ውስጥ ወደቀች። የዘመቻው መክሸፍ ከተደረሰበት ለሕይወቴ ሰጋለሁ ስትልም ለፍቅረኛዋ ነገረችው። ኢትዮጵያዊ ወታደር ለአለቃው ተናገረ። አለቃውም ለከፍተኛ የጦር አዛዦች ጉዳዩን አቀረበ። ለሷ ሲባል ልዩ በጀትና ጥበቃም ተዘጋጀ። አንድ ምሽት ድንበር አቋርጣ ወደ ኢትዮጵያ ምሽግ መጣች። ከአዲ ሐኪም ወደ መቀሌ ጉዞ ተጀመረ። መቀሌ በሁለቱ ወታደሮች የፍቅር ታሪክ በጸጥታ ሰከረች። በሽኮሪና በፊያሚታና በዳህላክ ሙዚቃዎች ፍቅራቸውን አጣጣሙ። ጦርነቱ እየጋለ ቢቀጥልም ለነሱ ግን ሰላም ሆነ። የታሪኩ ነጋሪ የጥንዶቹን የመጨረሻ መድረሻ ባያውቀውም ይህ ታሪክ ግን በአዲ ሐኪም ግንባር ላይ እንደ ትልቅ ገድል ሲነገር የሚኖር ነው። ይህ ታሪክ የሚያስተምረን ትልቁ ቁም ነገር የሰው ልጅ ሰብአዊነት ከፖለቲካዊ ድንበሮች በላይ መሆኑን ነው። ወታደሯ አገሯን ክዳለች ወይስ የሰው ልጅ ነፍስ ታድጋለች የሚለው ጥያቄ ለብዙዎች ክርክር ሊሆን ይችላል። ነገር ግን በሷ ዓይን ሲታይ ያ ያፈቀረችው ሰው ጠላት አልነበረም፣ የልቧ ባለቤት፣ የህይወቷ ተካፋይ እንጂ። በጥላቻ በተሞላው ጦርነት ውስጥ እንደርሱ አይነት ያሉ ልቦች ባይኖሩ ኖሮ ምናልባትም ዛሬ ዓለም እጅግ የጨለመች ስፍራ በሆነች ነበር። ጦርነትን ፖለቲከኞች ያውጃሉ፣ ወጣቶች ይረግፉበታል። ፍቅር ግን የሁሉንም እቅድ የሚያፈርስ መለኮታዊ ኃይል ሆኖ ይገኛል። ውድ ተመልካቾቻችን በአዲ ሐኪም ምሽግ ውስጥ የተፈጸመው ይህ እውነተኛ ታሪክ ፍቅር ከጠመንጃ ከምሽግና ከድንበር በላይ የመሆኑ ትልቅ ማሳያ ነው። እናንተስ ስለዚህ ታሪክ ምን ትላላችሁ? ልጅቷ ያደረገችው ውሳኔ ትክክል ነው ወይስ ክህደት? አስተያየታችሁን በኮመንት መስጫው ላይ ብታጋሩን ደስ ይለናል። ይህንን ታሪክ ዛሬ ለሁላችንም እንዲደርስ መረጃውን ያጋሩን በወቅቱ በዚያ በአዲ ሐኪም አስፈሪ ግንባር ላይ የ110ኛ ኮር አባል የነበሩ የሰራዊት አባል ናቸው። ዛሬ እኚህ ጀግና ጡረተኛ ቢሆኑም በወቅቱ የነበረውን ሁኔታ፣ የሬዲዮውን ድምፅ፣ የኮንክሪቱን ምሽግ ብርድና ያንን አስደማሚ የፍቅር ገድል ልክ እንደ ዛሬው በግልጽ ያስታውሱታል። ታሪኩን ሳወራው ትላንት የሆነ ይመስለኛል ይላሉ። እኛ አዛውንት ዛሬ የጡረታ ህይወታቸውን በሰላም እየገፉ ቢሆንም በዚያ በጦርነት ማዕበል ውስጥ የሰው ልጅ ሰብአዊነትና ፍቅር እንዴት ሺዎችን እንደታደገ ምስክር ሆነው አልፈዋል። ታሪኩን ለኛ ስላካፈሉንም ከልብ እናመሰግናቸዋለን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲህ ያሉ በታሪክ ማህደር ውስጥ የተደበቁ አስደማሚ ታሪኮችን በየሳምንቱ እንድናቀርብላችሁ ደግሞ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ለሌሎችም እንዲደርስ ቪዲዮውን ሼር አድርጉት። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ቪዲዮ በሌላ አስገራሚ ታሪክ እስከምንገናኝ ድረስም ሰላም ቆዩን። ቻው።